survey. Dilla survey. በሶስተኛ ቀናችን የምንሰራው እንዴት ለዩቲዩብ ቻናል የሚሆን ቪዲዮ ማዘጋጀት እንዳለብንና እንዴት ፖስት ማድረግ እንዳለብን አንድ ባንድ እናየዋለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ሰፖርት እንድታደርጉኝ ጠይቃችኋለሁ። በመጀመሪያ ቪዲዮኛ በሁለተኛው ቪዲዮ የሰራነው ቪዲዮም እዚህ ጋር ስላለ ማየት ትችላላችሁ። አሁን በሶስተኛ ቀናችን የምናየው እንዴት ለዩቲዩብ ቻናል የሚሆን ቪዲዮ ማዘጋጀት እንዳለብን ምን ተጠቅመን አሪፍ የሆነ የተሟላ የዩቲዩብ ቻናል ፖስት የምናደርገው ቪዲዮ ማዘጋጀት እንዳለብን አሳያችኋለሁ። በመጀመሪያ ዩቲዩባችሁ ቪዲዮ ስትለቁ ፐርፌክት ለመሆንና ትክክለኛ ነገር ለማምጣት ስትሞክሩ ስለምትሰላችሁ ብዙም መጠንቀቅ ያለባችሁ ነገር ሴቲንጋችሁ ላይና የምትሰሩት ኮንቴንት ላይ ነው እንጂ ስለ ቪዲዮ ጥራታችሁና ስለ የእናንተ ድምጽ መቆራረጥ መጨነቅ የለባችሁም። ምክንያቱም እንዴት አድርጋችሁ ቀለል አድርጋችሁ ቪዲዮ መስራት እንደምትችሉና እንዴት አድርጋችሁ ፖስት እንደምታደርጉ በዚህ ቪዲዮ እናያለን። በመጀመሪያ የሚያስፈልገው ካንቫ ነው። ካንቫ በጣም ወሳኝ ነው። ካንቫ ላይ ምን ለዩቲዩባችን ወሳኝ የሆነ ምን ነገሮች እንዳሉ ላሳያችሁ። ኦኬ ገብተናል ካንቫ ላይ። አሁን በካንቫ ውስጥ ያሉ ለኛ የዩቲዩብ ቻናል ፖስት ለምናደርገው ቪዲዮ መስራት ያለብን እዚህ ጋር ምን ናቸው እኒ በመጀመሪያ ዩቲዩብ ታምኔል መስራት ካንቫ ላይ በጣም ወሳኝ ነው። ምክንያቱም በጣም ብዙ አማራጭና በጣም ብዙ የሆኑ ቴምፕሌቶች ስላሉ ማለት ነው። እነዚህ ቴምፕሌቶች ወደኛ ሴትአፕ ቀይረን መስራት እንችላለን። ባለፈው እንዴት ተምኔል መስራት እንዳለብን በመጀመሪያው ቪዲዮ አይተናል። አሁን ግን እዚህ ጋር ማሳያችሁ ምንድነው ለጌሚንግ ነው ወይስ ለፖድካስት ነው ለፉድ ነው ለምን እንደምትጠቀሙት የሚለውን መጀመሪያ ሴሌክት ታደርጋላችሁ እዚህ ጋር ማለት ነው። ባለፈው ያሳያችሁ እንዴት መስራት እንዳለባችሁ ነው። አሁን ግን ምን ላይ ነው መስራት የምትፈልጉት የሚለውን እዚህ ጋር ትይዛላችሁ ማለት ነው። ለምሳሌ ኤዱኬሽን ነው ወይስ ኒውስ ነው ቪዲዮ የምትሰሩት ነገር ትመጣላችሁ። ለምሳሌ ፖድካስት የምትሰሩ ከሆነ ፖድካስት የሚል ትነኩትና እዚህ ጋር ለፖድካስት የሚሆኑ በጣም ቴምፕሌቶች ያመጣል ማለት ነው። ስለዚህ እነዚህ ታምኔሎች አክሰስ ካደረጋችሁ በኋላ ለእናንተ የሚመች በእናንተን ፕሮፋይል ፒክቸር እየቀየራችሁ በእናንተ ጽሁፍ እየቀየራችሁ በጣም ምርጥ የሆነ በ2 ደቂቃ መጨረስ አለባችሁ። ምክንያቱም ታምኔል ለመስራት 30 ደቂቃ 40 ደቂቃ ከፈጃችሁ በጣም ስለሚሰለቻችሁ ስራው ማለት ነው። ስለዚህ ካንቫ በጣም ወሳኝ ነው። በሁለተኛ የምናየው ምንድነው ካፕከት ነው። አሁን ካፕከት እንዴት መጠቀም እንዳለባችሁና እንዴት አድርጋችሁ የሞባይላችሁ ስክሪን በላይ መጨመር እንዳለባችሁ እንዴት አድርጋችሁ ቮይሳችሁ ያ ከኋላ ያለውን ቮይስ የሚረብሻችሁ የሆነ ኖይዝ ያለውን መቀነስ እንዳለባችሁና እንዴት አድርጋችሁ ቪዲዮውን መቆራረጥ እንዳለባችሁ በትንሹ ለማሳየት እሞክራለሁ። አሁን ለምሳሌ ገብተናል እዚህ ጋር ከገባን በኋላ ፕላስ እንለዋለን። ፕላስ ካልን የኛ መስራት የፈለጉንን ቪዲዮ እናስገባለን። ኦኬ እስኪ እናስገባ። አንድ ቪዲዮ አስገባው። በሞባይል በስልኬ የቀረጽኩት ቪዲዮ እያስገባው ነው። አስገብቻለሁ። አሁን እንደምታዩት አስገብቻለሁ። አሁን ሳውንዱ ሙት አድርጌዋለሁ። ሳውንድ እንጨምርበታለን። የት አይነት ሳውንድ እንጨምርበት? እዚህ ጋር አድ ኤዲዮ የሚለውን እንጨምርበታለን። አድ ኤዲዮ በኋላ ሪከርድ እናደርጋለን ማለት ነው። ድምጻችን ሪከርድ እናደርጋለን። እዚህ ጋር እንደምታዩት ሪከርድ እናደርጋለን። ኦኬ ሪከርድ እናደርጋለን። እዚህ ቮይሳችን ላይ ሪከርድ ካደረግን በኋላ ምንድነው የምናደርገው? በቀጥታ ያ ቮይስ አድ እናደርገዋለን። ቀስ በቀስ እያደረግን ያስተካከልን ማለት ነው። ስለዚህ ይሄ ሪከርድ ያደረግነው ቮይስ ራይት እንበለው አድ እንበለው። አሁን ቮይሳችን እዚህ ጋር መጥቷል። ያስገባነው ቮይስ ከንግግራችን አብሮ እንዲሄድ ማድረግ ደግሞ እንችላለን። ለምሳሌ ይሄኛው መሳብ ካለባችሁም ስፕሊት ማድረግ ካለባችሁም እንዴት ኢንሃንስ ማድረግ እንዳለባችሁም እዚህ ጋር እናያለን ማለት ነው። ሌላ ምንድነው የሞባይል ስክሪናችን መጨመር ወደኛው ወደ ለምሳሌ የሞባይል ስክሪኔን ወደ ማስረዳበት መጨመር ከፈለኩ ኦቨርሌይ እለዋለሁ። ከዛ አድ ኦቨርሌይ ብዬ በስልኬን ለምሳሌ በስልኬን የቀረጽኩት ሌላኛው ቪዲዮ ካለ ለምሳሌ ይሄኛው ልጨምር አድ ልበለው መጥቷል። እዚህ ጋር አሁን የስልኬን ስክሪን እዚህ ጋር በፈለኩት ፖዚሽን ላይ አስቀምጠዋለሁ ማለት ነው። ለኔ በሚመቸን ለማስረዳት በሚችልበት አስቀምጠዋለሁ። እዚህ ጋር አሁን ካያችሁ የስክሪኔ እዚህ ጋር አስቀምጬ ማስረዳት እችላለሁ። ፉል ቪዲዮውን
ካፕከት ከመጀመሪያው እስከ መጨረሻው እንዴት ኤዲት እንደምናደርግ በቀጣይ እናየዋለን። አሁን ዛሬ ማሳያችሁ ግን ለዩቲዩብ ቻናላችሁ የሚሆን አፕሊኬሽኖች እንዴት መጠቀም እንዳለባችሁና ምን ምን መያዝ እንዳለባችሁ ነው ማሳያችሁ እንጂ ዲቴይሊ በቀጣይ እዚህ እንዴት ቪዲዮ አስገብተን እስከ መጨረሻው ኢንሃንስ አድርገን ምርጥ የሆነ ቪዲዮ ለዩቲዩብ እንዴት ፖስት እንደምናደርግ እናያለን። አሁን ግን የምናየው ምን ምን ተጠቅመን ነው መስራት ያለብን፣ ለዩቲዩብ ቻናላችን ምን ምን አፕሊኬሽን ያስፈልገናል የሚለውን ነገሮች ነው የምንሰራው። ስለዚህ በመጀመሪያ ካንቫ አይተናል፣ ባነርና ሎጎና ከዛ ደግሞ በተጨማሪም በጣም አሪፍ የሆነ ታምኔል ለመስራት ካንቫ አይተናል። አሁን ደግሞ ካፕከት ለቪዲዮአችን። ከዛ በሶስተኛ ደረጃ የምናየው ምንድነው ፒክአርት ነው። ፒክአርት ባለፈው ተናግሬያለሁ። ለተለያዩ የኛ ፎቶዎች አድ እያደረግን የተለያዩ ስቲከሮች ስላሉም እዛም መጠቀም እንችላለን ማለት ነው። አሁን ቪዲዮአችን ፖስት ስናደርግ ሳይዝም ማተር ማድረግ አለብን። በጣም እዚህ ጋር መናገር የምፈልገው ነገር ምንድነው ሳይዝ። ለምሳሌ የሆነ ቲክቶክ ላይ ፖስት ስናደርግ የሆነ የቀረጽነው ቪዲዮ ፖስት ማድረግ አለብን። ኢንስታግራም እንደዛው፣ እዚህ ዩቲዩብም ልክ እንደዛው የራሴ የሆነ ሳይዝ አለው። ለምሳሌ እንሂድ እዚህ ጋር ኤዲት ቱልና እዚህ ጋር ካያችሁት ወደዚህ አስፔክት ሬሽዮ የሚል አለ። እዚህ ጋር ኤዲት ኤዲዮ ቴክስት ኦቨርላይ ኢፌክት ምናምን ካፕሽን ይላል። እዚህ ጋር አስፔክት ሬሽዮ ይላል። አስፔክት ሬሽዮ ካላችሁ በኋላ እዚህ ጋር ካያችሁት ለቲክቶክ ነው ቪዲዮ ለዩቲዩብ ነው ለምን እንደምትጠቀሙት ነው። እኔ ለዩቲዩብ ነው የምጠቀሙት። ስለዚህ ይሄን እንደካለሁ ራይት አድርገዋለሁ። አሁን ሳይዙ የዩቲዩብ ነው ማለት ነው። ሳይዙ አሁን እንደምታዩት ለዩቲዩብ የሚሆን ቪዲዮ ነው እያዘጋጀው ያለሁት ማለት ነው። ስለዚህ ማድረግ ያለባችሁ መጀመሪያ ሳይዝ መርሳት ያለባችሁ፣ ምክንያቱም ዩቲዩብ ሪኮመንድ አያደርጋችሁ። የሆነ ቪዲዮ ቀርጻችሁ የሆነ ቪዲዮ ቀርጻችሁ የሆነ አሪፍ ኮንቴንት ሰርታችሁ እያለ ሳይዝ በትክክል ካላስተካከላችሁ ሪኮመንድ አያደርጋችሁ፣ ፖስቱም አያደርገውም፣ ዝም ብሎ ይዘዋል ማለት ነው። ምክንያቱም ስታክ ያደርጋል። ከዛ ቀጥለን የምናየው ምንድነው እንዴት ነው ፖስት የምናደርገው? ይሄ ቪዲዮ ወደ ዩቲዩብ እንዴት ነው ፖስት የምናደርገው? ፖስት ማድረግ ያለብን በዩቲዩብ አፕሊኬሽን ወይም ደግሞ በዩቲዩብ ስቱዲዮ አፕሊኬሽን ሳይሆን ቀጥታ ክሮም ላይ ሄደን በዳሽቦርድ ነው ፖስት ማድረግ ያለብን። ዩቲዩብ ዳሽቦርድ ላይ እንዴት ነው ቪዲዮ ፖስት የምናደርገው፣ እንዴት ነው ፓብሊክ እና ፕራይቬት ማስተካከል እንዳለብን፣ እንዴት ነው የኛን ቪዲዮ ከኦዲየንሳችን ማጋራት የምንችለው፣ እንዴት ነው ፖዚሽናችን ከኢትዮጵያ ወደ ሌላ ሀገር ቀይረን፣ ምክንያቱም ኢትዮጵያ በማህበር ስላልሆነች እንዴት ነው የምንቀይረው የሚል በቀጣይ ቪዲዮ እናየዋለን። በዛሬው ቪዲዮ ይህን ይመስላል።